እውነት ለመናገር ጊዜ መገበያያችን ባይዘው አሁን አንተ ጊዜን ሸጠ ነው ደሞዝ የምታገኝ። አብዛኛው ይሄን የሚመለከት ሰው ጊዜውን ሸጦ ነው። በጣም ጊዜ ግን ገንዘብህ ነው። የሚኖሩለት ዓላማ አላቸው፣ መስዋዕትነት የሚከፍሉለት ዓላማ አላቸው። ካለ ጊዜ ስለመጠቀም ሁሉ አትጨነቅ። ዓላማዬን አሮጣለሁ ትላለህ። ከዓላማ በተረፈ ጊዜ ብትዝናናም እኮ ችግር የለውም። ኤሎን ኪፕቾጌ የሚባል የኬንያ ማራቶኒስት ምን ይላል መሰለህ? ፕሮግራም ያላቸው ሰዎች እስር ቤት ውስጥ ነን ብለው ሊያስቡ ይችላሉ። በፕሮግራም ለሚጠቀሙ ሰዎች ፕሮግራም እኮ እስር ቤት ነው ያስራሃል ሊሉ ይችላሉ። አይደለም፣ ፕሮግራም ሲኖርህ ነፃነት ነው የሚሰጥህ። ምክንያቱም ስትዝናና ራሱ ከልብ ነው የምትዝናና። ስራዬን ሰርቻለሁ፣ አንብቤያለሁ፣ የሚጠበቅብኝ ልዝናና ብለህ ነፃውነት ትዝናናለህ። አንዳንዴ አይተህ ከሆነ ስትዝናና አይጨንቅህም። አንዳንዴ ወይኔ ያን ስራ ሳልጨርሰው እንዲሳራ ትላለህ። ብዙ የቤት ስራ አስቀምጠህ ነው የምትዝናናው። አይምሮህም አያርፍም። ምን ይላል መሰለህ? እንደው ነፃነት ያለው ሰው ማለት ጊዜውን የሚጠቀም፣ ግን ጊዜውን የማይጠቀም ሰው ማለት የስሜቱ ባሪያ። ምክንያቱም እረፍ ሲለው ያርፋል። ፊልም ይኸው ሲል ፊልም ያያል። ቲክቶኩን ተጠቀም፣ ሶሻል ሚዲያውን ክፈት፣ ስልክህን እንዲያርግ፣ ቲቪውን ክፈት፣ የሆነ ነገር አርግ ሲለው ስሜቱ የሚያዘውን ያደርጋል። እውነት ለመናገር ጊዜ መገበያያችን ባይዘው አሁን አንተ ጊዜን ሸጠ ነው ደሞዝ የምታገኝ። አብዛኛው ይሄን የሚመለከት ሰው ጊዜውን ሸጦ ነው። በጣም ጥቂት ሰዎች ብቻ ናቸው፣ ትልቅ ቢዝነስ የገነቡ ሰዎች ብቻ ጊዜያቸውን ሳይሸጡ የሚኖሩት። ምን ማለት ነው ጊዜ መሸጥ ማለት? አንድ ሰው ነገ ጧት ደክሞኛል፣ ዛሬ ደብሮኛል፣ መስጊድ ልሂድ ወይ ቤተክርስቲያን ልሂድ ብሎ ስራውን ቢቀጣ መቀጣቱ አይቀርም። አንድ ወር ልረፍ ብሎ ቢቀር ይሄ ልጅ ጊዜውን ሸጦ ስለሚያገኝ ገንዘቡን ያጣል። አብዛኛው ሰው ጊዜውን ሸጦ ነው ገንዘቡን የሚያገኝ። አይ ስለዚህ አሁን ምን ማለት ነው ግን? ለስራው ጊዜውን ይሸጣል። ወሳኙ ሰዓት ለምሳሌ በቀኑ 8 ሰዓት ሰዎች ይሰራሉ። ከዛ በኋላ ያለውን ሰዓታቸውን ግን ለሚፈልጉት ነገር አያውሉት። ጊዜህ ግን ገንዘብህ ነው። ስለዚህ እንዴት ነው ታዲያ እሺ የጠየከኝን ለመመለስ ያህል እንዴት ነው ጊዜ አጠቃቀሜን የምቀይረው ካልከኝ፣ ጊዜ አጠቃቀምህን ለመቀየር መጀመሪያ የሆነ ዓላማ ያስፈልጋል። ይሰማሃል? አንዳንዴ አይተህ ከሆነ በጣም ሰነፍ የሚባሉ ሰዎች ማለት ነው አመቱ ካለቀ በኋላ አንተ እንዴ 2015 እኮ ደረሰ ምናምን ይልሃል። 2014 እኮ ደረሰ ይልሃል። ትንሽ የተሻለው ሰው ወሩ ሲያልቅ አንተ ዳር እኮ አልፎ ታህሳስ ሊገባ ነው ጉድ እኮ ነው ይልሃል። ንቃ ያለው ማታ ላይ ቀኔ እንዴት አለፈ በቃ ሙሉ ቀን ዝም ብዬ ባከነ ይልሃል። ይሻላል ቢያንስ አንድ ቀን ከባከነ በኋላ ይነቃል፣ ከረፈደም ቢሆን። ግን ምን ለማለት ፈልጌ ነው? የሰው ልጅ ጊዜውን በደንብ ሊጠቀም የሚችለው ዓላማ ሲኖረው፣ የሚኖርለት ዓላማ ሲኖርህ ጊዜም አይኖርህም። ቲክቶክ ለመጠቀም፣ ሶሻል ሚዲያ ለመጠቀም፣ በስልክ ለማውራት፣ ወተህ ዝም ብለህ ወካ አድርገህ ምንም ለማይጠቅም ነገር ለማባከን ጊዜ አይኖርህም። ዓላማ ሲኖርህ ትጠነክራለህ። ይሄን ልሰራ ነው፣ ይሄን ልለውጥ ነው፣ በህይወቴ ውስጥ እንዲህ ልሆን ነው ስለምትል ለዓላማ ስትል አንተ ትቀየራለህ። ሳታውቀው ጊዜ አጠቃቀም ይቀየራል። አንዳንድ ጊዜ አይተህ ከሆነ በጣም ኢምፖርታንት የሆነ ጉዳይ ሲኖርህ፣ በጣም የሚጠቅም ጉዳይ ሲኖርህ እኮ ሙሉ ጊዜህን እዛ ነገር ላይ ትሞትበታል። አሁን ሰርግ ቢሆን የዛሬ ሳምንት እሁድ ነው አይደለ? ብዙ ነገር ትሮጣል። አዳራሽ አለብኝ፣ ኧረ እንደዚህ የሚዜ ልብስና መኪና ትላለህ። እንደ ሰርግ የሚያሮጥ የህይወት ዓላማ ቢኖር ደግሞ ሰርግ አንድ ሰሞን አድርገው የሚያልፍ ነገር ነው። ዓላማ ማለት እድሜ ልክን የሚያሮጥህ ነው። እንደዛ ቢኖር በጣም ጥቂት ሰዎች በጣም ስኬታማ የሚሆኑት እኮ ጊዜያቸውን በደንብ ስለሚጠቀሙ ነው አይደል? ግን ጊዜያቸውን እንዲጠቀሙ የሚያደርጋቸው ዓላማቸው፣ የሚኖሩለት ዓላማ አላቸው፣ መስዋዕትነት የሚከፍሉለት ዓላማ አላቸው። ካለ ጊዜ ስለመጠቀም ሁሉ አትጨነቅ። ዓላማዬን አሮጣለሁ ትላለህ። ከዓላማ በተረፈ ጊዜ ብትዝናናም እኮ ችግር የለውም። ኤሎን ኪፕቾጌ የሚባል የኬንያ ማራቶኒስት ምን ይላል መሰለህ? ፕሮግራም ያላቸው ሰዎች እስር ቤት ውስጥ ነን ብለው ሊያስቡ ይችላሉ። በፕሮግራም ለሚጠቀሙ ሰዎች ፕሮግራም እኮ እስር ቤት ነው ያስራሃል ሊሉ ይችላሉ። አይደለም፣ ፕሮግራም ሲኖርህ ነፃነት ነው የሚሰጥህ። ምክንያቱም ስትዝናና ራሱ ከልብ ነው የምትዝናና። ስራዬን ሰርቻለሁ፣ አንብቤያለሁ፣ የሚጠበቅብኝ ልዝናና ብለህ ነፃውነት ትዝናናለህ። አንዳንዴ አይተህ ከሆነ ስትዝናና አይጨንቅህም። አንዳንዴ ወይኔ ያን ስራ ሳልጨርሰው እንዲሳራ ትላለህ። ብዙ የቤት ስራ አስቀምጠህ ነው የምትዝናናው። አይምሮህም አያርፍም። ምን ይላል መሰለህ? እንደው ነፃነት ያለው ሰው ማለት ጊዜውን የሚጠቀም ነው። ግን ጊዜውን የማይጠቀም ሰው ማለት የስሜቱ ባሪያ ነው። ምክንያቱም እረፍ ሲለው ያርፋል። ፊልም ይኸው ሲል ፊልም ያያል። ቲክቶኩን ተጠቀም፣ ሶሻል ሚዲያውን ክፈት፣ ስልክህን እንዲያርግ፣ ቲቪውን ክፈት፣ የሆነ ነገር አርግ ሲለው ስሜቱ የሚያዘውን ያደርጋል። ስለዚህ ፕሮግራም እንድትሆን ደግሞ ምን ያስፈልጋል? ዓላማ ያስፈልጋል። እኔ አንድ በጣም የሚገርመኝ ስቶሪ አለ። ምንድነው? ሰውየው ሐኪም ቤት ሄደ እና ለሐኪሙ ራሴን ላጠፋ ነው፣ በቃ እኔ በጣም ተስፋ ቆርጫለሁ እና የሆነ ነገር በለኛ ነው።
ከዛ ሐኪሙ እንዴት ነው ምንድነው የሚሰማህ ምናምን ይደብረኛል ምንም ደስ አይለኝም ስቄ አላውቅም ተደስቼ አላውቅም ኦኬ ይሄን ያህል በቃ በህይወት እንትን አዎ እኔ ምን እንደማደርግ ልንገርህ እኔ በጣም ሲደብረኝ እዚህ ወደ አደባባይ ወጣና አንድ ሰርከስ እየሰራ ህዝቡን የሚያስቅ የሚያዝናና ልጅ አለ እሱን አየዋለሁ እና በቃ ተሸፍኖ እሱ በሰርከስ ውስጥ ሆኖ ያስቀናል ያዝናናናል እኔ ጭንቀቴን ሁሉ ረሳዋለሁ አንተም እንደዛ ብታደርግ ነፃ ትሆናለህ አለ ሰውየው ምን አለ መሰለህ እዛ ሰርከስ ላይ ተሸፋፍኖ የሚያስቃችሁ ሰውዬ እኔ ነኝ አለ ገብቷል የቀልዱ ባለቤት ቀልዱን አያስቀው አንዳንድ ጊዜ በህይወትና እኔም እንደዚህ አይነት አጋጣሚዎች ይገጥሙኛል ማዝንበት የሚደብረኝ ምንድነው የጊዜ አጠቃቀም ተበላሸ ምልበት ጊዜም አለ ግን እመለሳለሁ እነዛን ሰዎች ከኔ ቀደሙትን ሰዎች ያደረጉትን አይቼ ማለት ነው በጣም ጥሩ